አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? እንግዲህ 30 ሲሆን ደሞዝ ሲመጣ ማን ነው ደስ የሚለው ማለት ነው። በነገራችን ላይ አንዳንዴ ፈተና ላይ ስትሆኑ ስራ አሁን ይሆን ወይ ሰርቼ ለወጥ ይሆን ወይ ብላችሁ ልታስቡ ትችላላችሁ ማለት ነው። በእውነት ሰርታችሁ ትለወጣላችሁ። እኔ አልሐምዱሊላህ ልጄን ከላኩ ቢያንስ 3 ወሬ ማለት ነው። እቺ ደግሞ የአንድ ወር ደሞዜ ነች። ያው ስራ ይከብዳል። ስራ ቢከብድም እንደምታዩት እንግዲህ የኢምራን ሸጋ እናት እያልኩ እየሰራሁ ነው ማለት ነው። እና ጠንክረን ከሰራን የማያልፍ ነገር የለም። እውነቴን ነው የምላችሁ፣ ያልፋል ማለት ነው። የማያልፍ ነገር ምንም የለም። ጠንክረን ከሰራን ጠንካራ መሆን ነው ከኛ የሚጠበቀውና አንዳንድ ጊዜ ተስፋ አትቁረጡ። እውነቴን ነው የምላችሁ። በችግር ላይ ሆናችሁ ደስታ ይኖራል እና ተስፋ አትቁረጡ ማለት ነው። እና ስንት ነው እስቲ ገምቱ ማለት ነው። ስንት ይሆናል ገምቱ። መቼም በደንብ እንደምትገምቱ ጥርጥር የለኝም ማለት ነው። ይህንን ይመስላል ደሞዛችን። እንግዲህ ዛሬ ደሞዝ ቀን ነው ማለት ነው ይላችኋል ትላላችሁ። በቃ የደሞዝ ቀን ነው ዛሬ እንደምታዩት ማለት ነው። ዋው! እና አላህ አፊያ አድርጉን። ከሰራን የማይቀየር የማይለወጥ ነገር የለም። ያሰብነው ነገር ሁሉ ይሳካል ማለት ነው። ብቻ 50 ሚዬ እሰራ ይሆን ወይ ብዬ ነበር አንዳንድ ጊዜ። ወጭ ብቻ ነው ቤት ቁጭ ስትሉና ልጄን ልኬ በቃ እሰራ ይሆን ብዬ የማስብባቸው ቀኖች ነበሩ። 50 ሚዬ ሱቅ ልኬ አጥፍቼ ስመጣ እቺ 50 ሚዬ ግን ሰርቼ የምተካባት ቀን መቼ ይሆን ብዬ አስብ ነበር ማለት ነው። ከዛ ይሄ የሰው ልጅ ጤና ከሆነ ከሰራ ይገኛል ማለት ነው። እና ጠንካራ ሁኑ ሴቶችዬ፣ ጠንካራ ሁኑ ማለት ነው። በአሁን ሰዓት ላይ የሚጠቅማችሁ ከጎናችሁ የሚሆነው ገንዘባችሁ ነው፣ ጓደኞቻችሁ። እኔ ማለት በህይወቴ ብዙ ፈተና ሳሳልፍ ጓደኞቼ ብርታቶቼ ናቸው፣ በቃ ጥንካሬዎቼ ናቸው፣ ሁሉ ነገሬ ናቸው ማለት ይቻላል ማለት ነው። እና ይኸውላችሁ በቃ አሁን እቺን ለኢምራን ሸጋው ለረያን ሸጋ ይላካል ማለት ነው። ያው መጨረሻው መላክ አይደል?